ለዝምድና ፈልገን ለመዛመድ ፈልገን ሰካቱስ ጎሹን ተሰጡን ብለን ዝምድናችንን ለማጠንከር ብለን ማግሌዎች ግን የመጣችሁበትን ጉዳይ ስለ ሙሽራው የላካችሁን ሰው ማንነትና ያለበትን የሥራ ሁኔታ አስረድታችሁናል። ስለዚህ ከዚህ በመቀጠል ሙሽራው ለሙሽሪት ይሆናል አይሆንም፣ እንዴት ነው እናትና አባትስ ምን ይላሉ የሚለው እንመካከርበት ስላሉ 1-5 ደቂቃ ጠብቁና ውሳኔያቸውን እንጠብቅ ማለት ነው።
ትውልድ ቦታው የት እንደሆነ የወይን ሃይማኖት አባት እንኳን ድምጽ ካለ ምንም መጠየቅ ተኛ አይጠበቅም። በሃይማኖት ጉዳይ መጠየቅ አንችልም ስላለ ሃይማኖት አባታችን አብረው ስለመጡ፣ ስለዚህ የሚያስተዳድርበትን የትውልድ ቦታው ለዝምድና ቅርብ የሚሆንበትን ቦታ ነው የምንጠይቀው። ጎጃም በሃይማኖት በኩል በመልካም አስተዳደግ ያደገ ኦርቶዶክስ፣ ቤተሰቦቹም ኦርቶዶክስ፣ እሱም ደግሞ ኦርቶዶክስ ነው። በጣም እንደ ኦርቶዶክስ አክባሪ ቤተክርስቲያን ወዳድ ነው የምናውቀው ነው። እንግዲህ እኔ አጎት ነኝ፣ በስነ ስርዓት አውቀዋለሁ። ትውልዱንም አስተዳደጉንም ስለማውቀው ነው እንደዚህ ግልጽ ማድረግላችሁ። ሌላ የቀረም ነገር ካለ ጨምሩበት። የምትጠይቁት ካለ መልስ የሚሰጡ አሉ ታጠገቤ። ከኔ የተሳተ ነገር ካለ ይመልሳሉ። የምንመካበት ሃይማኖተኛ የሆነ በግብረ ገብነት ያደገ ሙሽራ ነውና ሙሽሪትም ደግሞ እጅግ በጣም በስርዓት ያደገች በጣም መልካም እናትና አባት ያሳደጓት የተቆነጠጠች መሆኗን ሰምተናል። መርጠናት ለልጃችን ትሆናለች ብለን መጠናል የሚል መልእክት አስተላልፈዋል። ይሄንን እንግዲህ በጭብጨባ ነው የምንቀበለው፣ በሌላ አይደለም። ትልቁ አባቶች ቁሙ ነው ያሉት። ትልቁ ነገር ያው ተግባብተናል። ጥያቄያችንን መልስ ሰጥታችኋል፣ ደስ ብሎናል። የእናንተው ልጅ መልካም ልጅ እንደመሆኑ መጠን ነግራችሁናል። የእኛም ልጅ ጥሩ ስነ ምግባር ያላት የቤተ ክርስቲያን ልጅ በመልካም ቤተሰብ መካከል ያደገች መሆኗን ልናበስርላችሁ ወዳልን እኛም። ስለዚህ ያው የተከበሩ አባትና እናት ፈቃደኛ ሆነው ተገንተውልናል። አባቶች ቁማችሁ እኛ ቁጭ ብለን መነጋገሩ ስለሚከብድ ተቀምጣችሁልን ብንነጋገር የተወሰነ ምን መስላችኋል? ስለዚህ ተፈቅዶላችኋል። በቃ ይሄ እልልታ ያስፈልገዋል። ያው እኛ ይዘነው የቀረብነው ስጦታ አለ። በጥሎሽ መልክ የቀረበው እሱ ይምጣ። በቀደም በኋላ እናየዋለን። ስለዚህ የስጦታ ዕቃ ይዘን መጠናል ስላሉ ከተፈቀደልን ለሙሽሪትና ለሙሽሪት ቤተሰቦች የሚመጥን ስጦታ ይዘን ስለመጣን የሙሽሪት ሚዜዎች እንዲህ የጎደለ ነገር ካለ አንላቀቅም የሚል እውነት ከግንባራቸው ላይ ይታያል። ስለዚህ በቅደም ተከተል የመጣውን ስጦታ